ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሰላም እንዴት ናችሁ? ዛሬ እንግዲህ የምንገኘው በካሳንቺስ ግቢ ገብርኤል ፊት ለፊት ነው። እንግዲህ አሁን የአያት ሪል ስቴት የካሳንቺስ ሳይታችን ማለት ነው የማስጎበኛችሁ ይሆናል። ወደ ሳይቱ እንሄድ። ሳይቱን እንግዲህ የምናገኘው ማለት ነው ግቢ ገብርኤልን አለፍ እንዳል የምናገኘው ሳይት ነው ማለት ነው። ተመልሰናል ውድ ተመልካቾቼ። እንግዲህ ሳይቱ ማለት ነው የካሳንቺስ ሳይት 260 ሺህ ካሬ ሜትር ላይ ያረፈ ሳይት ሲሆን ሳይቱም የሚገነባው 40-30-30 ነው። ያ ማለት 40% ግንባታ የሚያርፍበት፣ 30% ደግሞ የውስጥ ለውስጥ ግሪን ኤሪያ ትምህርት ቤቶችና ጤና ጣቢያዎች ሲሆኑ 30% ደግሞ የውስጥ ለውስጥ አስፋልት ተደርጎ የሚገነባ ሳይት ነው። ይሄ ሳይት እንግዲህ አሁን ላይ ማለት ነው ፋውንዴሽን እየወጣ ይገኛል። እዚህ ሳይት ላይ እንግዲህ ከ45 ካሬ ጀምሮ እስከ 160 ካሬ ድረስ አለን እዚህ ሳይት ላይ ማለት ነው። አሁን ላይ እየሸጥን የምንገኘው እንግዲህ በ15% ቅድመ ክፍያ ብቻ እየሸጥ እንገኛለን። ይህ ሳይት እንግዲህ ሽያጭ ከጀመርን ማለት ነው ጥቂት ወራት ነው ያስቆጠረ። ማለት 3-4 ወራት ነው የሆነው ሳይቱ ሽያጭ ከጀመረ። አሁን ላይ እንግዲህ ፕሮግረሱን የምታዩት ይሆናል። እዚህ ሳይት ላይ እንግዲህ ብትገዙ ኢብን እናንተ ባትኖሩበት እንኳን በዶላር ማከራየት ትችላላችሁ ማለት ነው። ሳይቱ እንግዲህ ፋውንዴሽን እየወጣ ይገኛል። በጣም አሪፍ ሳይት ነው። እዚህ ሳይት ላይ እንግዲህ ኢንቨስት ማድረግ ትችላላችሁ። ለበለጠ መረጃና ለሳይት ጉብኝት በ0924 54 34 01 በመደወል ማናገር ይችላሉ። እንዲሁም ደግሞ ውጭ ሀገር ላላችሁ ዲያስፖሮች በዋትሳፕ፣ በቴሌግራም፣ በኢሞ እንዲሁም ደግሞ በቫይፐር የምታገኙን ይሆናል ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።